የመድኃኔዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። የመድኃኔዓለምን ዝክር የሚዘክር ሰው ማለት ጠላውን ብትጠጡት እንደ ጸበል ቁጠሩት። የመድኃኔዓለምን ዝክር ንፍረውን ብትበሉት እንደ መድኃኒት ቁጠሩት፣ ይፈውሳችኋል። አብራችሁ ከተጠቀማችሁት አለልኝ ጌታዬ ዘመን የማይሽረው ባለውለታዬ ሐሴት ታደርጉበታላችሁ። እንዲህ ያለውን መልካም ዜና ሐሴት ታደርጉበት ሲገባ ማለት ነው። በዳውሮ ኮንታ ሀገረ ስብከት 45 ኢአማንያን የሥላሴ ልጅነትን አግኝተዋል። ታዲያ ሐሴት የምናደርግበት መልካሙ ዜና ይህ ነው። የሰፈር ጎረምሳ መጫወቻ የምትወል ቤተክርስቲያን የለችንም። ሰላም ኳስ ቤት ሲጫወቱ ሎተሪ ቆርጣል መሰለኝ 70 ሺህ ብር ይደርሰዋል። 70 ሺህ ብር ይደርሰዋል። ከዛ በሚካኤል ሲሉ ይሄ ሚካኤል የሚባለው የታለ ብዬ ቁጥር እሺ አምጣልኝ የሚካኤል ቁጥር አንጣልኝ ብዬ ቆረጥኩኝ አለኝ። በቃ ከተባለ ከዛ ሰው ሲዞሩ ደግሞ ለሚካኤል በአካባቢው ሲሄድ አገራችን ወሎ ኮምቦልቻ ነው። እዛ የሚካኤል ያጥር መገንቢያ እየተባለ የገንዘብ ማሰባሰቢያ ነበረ እና በቃ በሚካኤል ተብሎ አይደል ይሄ ብር ተሰጠኝ ብዬ 3000 ብር ሰጠው አለኝ። ከዛ በኋላ እንዴት ነው ብዬ ብለው በቃ ብሩም አለ እኔም ግን ተጣጣለሁ ያው እንደ ድሮ ብዬ ስለው አይ እኔ ሰጣጣ ይመርብኛል። ከዛ በቃ ያንቀጠቅጠኛል የሆነ ምሬቱ በጣም ከብዶኛል እንደ ድሮ አይደለሁኝም አለኝ። እና አሁንም የነገርኩት አለኝ ጨርሶ እሱ ይማርህ አልኩት እና ይመረኛል። መጠጣት በጣም እየከበደኝ ነው። ድሮ 10 ከዛ በላይ ተጣ ነበረ። አሁን ግን አንዷን መጠጣት በጣም እየከበደኝ ነው ብሎኛል። ጭንቅላቱ እያደር እንደ ህፃን ጫማ እንደዚህ የሚጠብሰው እንዳንተ አይቻለው። ሲጀመር አትስማማ ለአንተ አይደለም ቪዲዮ የተሰራው። የሴት ቀሚስና ሂል ጫማ ወይም ደግሞ ተረከዙ ከፍ ያለ ጫማ የሴት በማድረግ እንዲህ በየቸርች ውስጥ እንዳገር ነው። ሁለት እስከ ትላንት ድረስ በሁለቱም ባንክ የገባው ተደምሮ 63 ሚሊዮን ብር 63 እየሞከርኩኝ ነው። አልስማማም በዚህ ሐሳብ። አትሞክር ስትፈልግ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ ለአከራዩ ገንዘቡን ይክፈለው። አከራዩም እየሞከረ ነው። ይኸውልህ አልቃሻ የሚወደስበት ሀገር ላይ ስለምንኖር ነው አልቃሾች እንደዚህ የሚታዘንላቸው ከዛም ልክ የሚመስሉት። እያለቀሰ ሐሳብ ስለተነገረ በለቅሶ የተነገረ ሐሳብ ልክ ነው ማለት አይደል። አከራዩ ቢደላው ኖሮ ባዳ ቤት ውስጥ አያኖርም ነበር። የሚከራዩትን ቤቶች ልጆቹን ያኖርበት ነበር። ግን ስለቸገረው ኑሮን ለማሸነፍ እየሞከረ ስለሆነ እቤት ውስጥ ባዳ አስገብቶ ያኖራል። ይመነው አይመነው ይዝረፈው ልጆቹን ምን ያርግበት። በዚህ በከፋ ዘመን ሴት ልጁን ይድፈርበት አይድፈርበት ምን ያርገው የማያቅሰው አስገብቶ ቤት ውስጥ ያኖራል። ለምን እየሞከረ ኑሮን እየሞከረ ለማሸነፍ ስለሆነ። ያለቀስክ ስላወራኸኝ ሐሳብህን እቀበልሃለሁ ታሳምነኛለህ ማለት አይደለም። ሁሉም ሰው እየሞከረ ነው። 2 ወር ከታገሰ ይበቃል። ካልቻልክ ውጣለት። አልቃሾች እንደለመደባችሁ ኮሜንት ላይ ግቡና አልቅሱ ከፍቼላችኋለሁ። እያለቀስክ ስላወራ አታሳምነኝ። ሰው ካንተ የተሻለ ኑሮ እየኖረ ስለመሰለ አንተ ከሱ የተሻለ ኃላፊነት አለብህ ማለት አይደለም። ሁሉም ሰው ኑሮን እያሸነፈ ነው። ለአንተ ክፍተት በሰጠ ቁጥር የሱ ቤት የሚሞት ከሆነ የሱን ቤት እየገደለ ለአንተ ክፍተት አይሰጥህም። ጭንቅላቱ እያደር እንደ ህፃን ጫማ እንደዚህ የሚጠብሰው እንዳንተ አይቻለው። ሲጀመር አትስማማ ለአንተ አይደለም ቪዲዮ የተሰራው። አንተ እንደ ፈረስ ጋሪ እንደዚህ ሽምጥ ስለምታስብ እንደዚህና እንደዚህ ስለማታገናዝብ ከዚህ የተለየ ብትረዳ ትንሽ እኔ ራሴ ይገረምብህ ነበር። ቪዲዮ እንዳንተ ሸሚዝና ጫማ እየተገዛለት ለሚኖር ወጣት ጡረተኛ አይደለም። እሺ የቪዲዮ ሐሳብ ለመኖር የሚያጓጓ ነገር በሌለበት ዓለም ውስጥ ለመኖር እየሞከሩ ላሉ ወጣቶች 5000 ብር ተከፍሎት ለልጆቹ 6000 ብር የትምህርት ቤትና የቤት ኪራይ ከዛ አስቤዛች ሁሉ ለሚኖረው አባወራ ነው። እሺ ላንተ አይደለም። በጣም በብዙ ስትራግሎች ሶሳይቲውን አፍችላ ለመኖር እየሞከረች ላለች ወጣት ነው። ለእንዳንተ አይነቱ ሀባብ ራስ አይደለም። አንተ ከዚህ የተለየ ብታስበኝ በጣም ነበር ሰርፕራይዝ መሆነው። እኔ አትዝረፍ። ለነገሩ ከየት አመጣው መጽሐፍ ማታንበብ ግድ የለኝም። 4ኛ ክፍል ገላጭ ስለሚባል ነገር አልተማርክም። ያበበን ስም ለምሳሌ ያነሳችሁ ብለህ ሙሾ ታወርዳለህ። ስለ ቤት አከራይ ነው ትለኛለህ። ይሄ ቪዲዮ ምን አይነቱ አፖስትል እንዴት ነህ? ሰላም እግዚአብሔር ይመስገን። ቅድም የደወልኩ ልጅ ነኝ። ኦኬ ብሩ ገባለ? ምን አልሽኝ? ብሩ ገባለ? ኦኬ አይ ቲንክ አላውኩም። ልከሽ ነበር? አዎ አሁን ኮንትሮባንድ ነው የምሰራው ጸልይልኝ ብዬ 6000 ብር ልኬልህ ነበር። አዘር ባንክ ነው የላኩልህ ከአቢሲኒያ ላይ። አዘር ላይ ነው? አዎ እስቲ አላየሁትም።
እና ትንሽ ጨንቆኛል። እንዳልኩ ኮንትሮባንድ ነው የምሰራውና እቃ ደግሞ እየመጣ ነው። ሌሊት የሚገባ እቃ አለ። ትንሽ ጨንቆኛል። ቃል እንድታወጣልኝ ፈልጌ ነው። በቃ ዛሬ ማታ ብለ የኔ መልአክ አለ። ቢኮዝ መጽሐፍ እንደምናገር በብሉይ ኪዳን ጊዜ ለአንድ ሰው የምታዘ መልአክ አለ። ውጪስ አብሊዝ አምኜ ነው ማወራልሽ። አሜን አሜን። እግዚአብሔር ጴጥሮስን ያስመለጠው መልአክ ታውቂያለሽ መቼስ። እውነት ነው። ሻዳጋ ባያ ይኸውልሽ፣ ታምኚዋለሽ? አምነዋለሁ። እኔ አምነዋለሁ እግዚአብሔርን። ሕይወትሽ ላይ ልትቀጥይ ልትቆሚ አራት ምስጢራቶች በኋላ ልንገርሽ። አንደኛው ግን ቤትሽ ላይ ይገባሉ፣ አካውንትሽ ላይ እንዱም ክሳራው ተኝና 3 መኪና ነው የምጠራልሽ። በዚህ ቤተልሔም የሚባል ሰው አንተ ሌባ ለኮንትሮባንድ ትጸልያለህ፣ ሌባ ተይዘሃል፣ ሌባ ነህ አንተም ብሎ ደግሞ ለኮንትሮባንድ ኧረ እባክህ ተው እንጂ 6,000 ብር ለላክልህ ለኮንትሮባንድ እንድትጸልይልኝ አንተ ወሮ በላ ይዤሃለሁ። የሴት ቀሚስና ሂል ጫማ ወይም ደግሞ ተረከዙ ከፍ ያለ ጫማ የሴት በማድረግ እንዲህ በየቸርች ውስጥ እየሰበከ ያለው ይሄ ግለሰብ እጅግ በጣም መነጋገሪያ ሆኗል። ፓስተር ነው። ብዙዎች እንግዲህ ናይጄሪያ ነው የሚገኘው እያሉ የናይጄሪያው ፓስተር እያሉ ሲነጋገሩ ቆይተዋል። አይደለም ይሄ ከቶጎ ነው። ቶጎ ሎሜ ውስጥ እንግዲህ የራሱ ቸርች ያለው ፓስተር ነው። ታዲያ በጣም አስቂኝ የነበረው መልሱ ነው። ለምንድን ነው የሴት ጫማና ልብስ አድርገህ እንደዚህ ስብከት የምታረገው ሲሉት እንደዚህ ነበር ያለውና እኔ አይደለሁም መንፈስ ቅዱስ ነው የነገረኝ ይህንን ነገር አድርጌ ስብከት እንዳደርግ እሱ ነው ያስገደደኝና የመንፈስ ቅዱስ ስራ ነው የኔ አይደለም በሚል ተረከዙ ከፍ ያለ ጫማ አንዳንድ ጊዜም እንግዲህ ሰውነቱን ጠበቅ የሚያደርግ ቅድ ያለው ቀሚስ ሁሉ በማድረግና አንዳንድ ጊዜ ደግሞ ሰፋ ያሉ ቀሚሶችን በማድረግ እንግዲህ ይህንን ስብከት እያካሄደን ያለው እዛው ቸርች ውስጥ ብቻ ሳይሆን ከየዕለት ዕለት እንቅስቃሴ ሁሉ ጫማውን እንደሚያደርግ ነው እየተነገረ ያለው ማለት ነው። ያው ሶሻል ሚዲያ ላይ በጣም ቫይራል ሆኗል ይግለሰብ። ምዕመናኑ እንኳን አይደለም ፓስተሩ ነው ማስቲካ እያላመጠ ገባ እና እያስተመርኩ ነው በጌታ ስም ነው የምነግራቸዋል። እና በነጠላቸው አወቅኳቸው የኦርቶዶክስ ሴቶች እንደሆኑ እና በጣም አሳዘኑኝና አንዷን ሰዓት ምንድነው ብዬ ስላት መውለድ አልቻልኩኝም፣ ይኸው ከባለቤቴ ጋር ብዙ ቆይተናል ግን አልወለድኩም። አልወለድሽም? አዎ እሺ ብዬ ጸለይኩና ማስቲካዬን ሰጠዋታል። ማስቲካዋን ስጠታ ዴቭ ዝም ብለህ ሳቅ። ስሰጣት ማስቲካዋን ተቀበለችና ግማሽ ግማሽ ለሷ ግማሹን አላመጠችው፣ ግማሹን ደግሞ ሰጠቻለ ጓደኛዋ። ይኸው በጌታ ፊት ነው የምነግራችሁ። ሁለቱም አረገዙ። ይኸው ወለዱ ሁለቱም። የአባታቸው ስም ምን ሊሆን ነው? ጦር ማስቲካ ነው የሚሆን። ይህንን የሚናገረው አደባባይ ላይ ወጥቶ ነው። ይጋ ኖ ፕሮብለም አደባባይ ላይ ወጥቶ ነው የሚመሰክረው። አሁንም ፓስተር ነው የሰውዬ እንዳገር ነው። ሁለት እስከ ትላንት ድረስ በሁለቱም ባንክ የገባው ተደምሮ 63 ሚሊዮን ብር 63 ሚሊዮን ብር በዋልድባ ሰቋር ባንክ አካውንት አስገብታቸዋል። ደላላ የለው፣ ቀማኛ የለው፣ ምን የለው። 63 ሚሊዮን ብር። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። 63 ሚሊዮን ብር 63 ሚሊዮን ብር በ3 ቀን ውስጥ አስገብተናል። አዲስ መኪና ይገዛሉ። ሲቀንሱት 15 ሚሊዮን ብር አካባቢ ወጪ ያወጣሉ። ሲቀንሱት አላቸው ማለት ነው። በጣም በጣም ደስ የሚል ማለት ነው። ጉድለቱ በሙሉ ይሟላል። ጉድለቱ በሙሉ ይሄዳል። ከዚህ በኋላ ልመኑ። በሚተርፋቸው ብር እዛው ደባርቅ ጋር መሬት አላቸው። ብረት አለ፣ ምን አለ፣ ሲሚንቶ ይገዛል፣ ይጀመራል። ከዛ ካነሰ እኛ አንድ ቀን መተን እንሞላዋለን። ህንፃ ይኖራቸዋል። አለቀ በቃ። ከዛ ዋልድባ ሰቋር ሲለምን ተገኘ ቢባል ውርድ ከራሴ እንደዛ እናደርጋለን። ይሄ በዋልድባ ሰቋር ብቻ የሚቀር አይደለም። በሌሎቹም ገዳማት በሙሉ
አፈር የሚበሉ አሉ፣ ምንም የሚበሉ አሉ፣ ምንም የሌላቸው አሉ። እነሱን ደግሞ እያጠናን ለነዛ ደግሞ የሚያስፈልጋቸው ነገር አሁን እህል መስጠት ብቻ ዋጋ የለውም። ያሰብኩት በጣም ብዙ ነገር ነው። እንደዛ እያደረገን ሰፊ መሬት ያላቸውን ትራክተር የአንድ ትራክተር ዋጋ ስንት ነው? ናይ 60 ሰው የሚያስፈልገው ገባ ብትላለህ 60 ሰው ይሄን ያህል ብር አምጣ ትላለህ። ጧ ያደርጋሉ። አንድ ትራክተር ዳይ አሳ መስጠት ሳይሆን አሳው እንዴት እንደሚያጠምዱት ማየት። ከዚህ በኋላ ወዳችሁም ጠላችሁም ዘመኑ የከፋ ነው የሚመጣው። ዘመኑ እየጠነከረ ነው የሚመጣው። በልመና ቤተክርስቲያንን ማስተዳደር አይቻልም። በልመና ገዳማትን መምራት አይቻልም። ከዚህ በኋላ በልማት ነው፣ በማልማት ራስን በማብቃት ነው ይሄን ዘመን መሻገር የሚቻለው ማለት። ይሄን ክፉ ዘመን መሻገር የሚቻለው በእንትን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናኖቿን ጴንጤ እየወሰደባት ነው። ተደራጅቶ በመንግስት ደረጃ ተደራጅቶ እየወሰደ እየጠገበበት ነው። ፓስተር ብቻውን ሀብታም ቢሊዮነር እየሆነበት ነው። የፓስተሮቹን የባንክ አካውንት ብትመለከቱ ይዘገንናቸዋል። እና የኢትዮጵያ ቤተክርስቲያን ከባድ ነገር ነው የሚገጥማል። በምዕመናኖቿ የምትተዳደር ቤተክርስቲያን ማለት ነው። ይህንን ማሸነፍ የምንችለው ባለን ጊዜ እየተጠቀምን ያሉትን ገዳማት ቅርሳቸውን ጠብቀው በአካባቢው እንዲኖሩ ራሳቸውን የሚደጉሙበትን ነገር እናደርጋለን። እና በሶስቱ ቀን ጊዜያት የነበረን ጊዜ ይሄ ነው። አሁን አዲስ አበባ ናቸው። ፋይዳ ተመዝግበዋል። ያለ ፋይዳ አይንቀሳቀስም ተብሏል ብሩ። ስለዚህ ለመኪናውን መክፈል አልቻሉ። ኢትዮጵያ ንግድ ባንክ ጎንደር ነው የተመዘገቡት። እባክዎ ክቡር ከንቲባ፣ እባካችሁ የፖለቲካው ላይ ያላችሁ ሰዎች አባቶች ወደ ገዳም ቶሎ መመለስ አለባቸው። አዲስ አበባ ነው ያሉት። ከተማ መኖር መቀመጥ አይፈልጉም። ከተቻለ እንደው በመድኃኒዓለም በፈጠራችሁ የተመዘገቡትን ፋይዳ የምትሉትን አውጡና የመኪናውም ተሰርቶ አልቆላቸዋል። እንደው የመኪናው ባለቤትም ሁሉንም ላመሰግን ፈልጋለሁ። ያልተባበራቸው የለም። መኪና ይዘው እቃቸውን ጭነው ለሀገር ለወገን አብይ ጾም እየመጣ ነው። ይሄው በነነዌ በጾማቸው ገዳም መገኘት ሲገባቸው አዲስ አበባ ናቸው። ስለዚህ ከአብይ ጾም በፊት በደስታ ጾሙን ለሀገር ግን እንዲጸልዩ ተባበሯቸው። ፋይዳውን ቶሎ ስጧቸው። ፋይዳችሁ ይጥፋና ቶሎ ስጧቸውና Drinking warm water with cinnamon before bed eliminates this parasite from the pancreas. ብሩን ለመኪና ይክፈሉ፣ ምናቸውን ይዘው ይሄዱ አለ። እኔ የምለው ይሄን እዚህ የጎንደሩ ከንቲባ የጎንደሩ ገዢ ካለ እዛ ጎንደር ነው ያወጡት። ለንግድ ባንክ ነግራ ቶሎ ብለን ትንበል እርዳቸው፣ በቃ ይክፈሉ ገንዘብ። ያ ግብር የሚገበርበት ነው፣ ለምንም የሚጠቅም ነው። ነጋዴዎቹም ደግሞ ለመንግስት ግብር የሚያስገቡበት ነው። ስለዚህ ቶሎ ገዝተው ይሂዱ እና በመድኃኒዓለም በፈጠራችሁ መሪዎቹ እስላም ከሆናችሁ በአላህ፣ ጴንጤዎች ከሆናችሁ በጌታ፣ እንደገና ደግሞ ኦርቶዶክስ ከሆናችሁ እንደው በእግዚአብሔር፣ በማርያም፣ በቅዱስ ሚካኤል፣ በቅዱስ ጊዮርጊስ ይዘናችኋል። ሃይማኖት ከሌላችሁም ደግሞ እንደው በቃ በምትወዷት እንደዛ አድርጋችሁ አባቶቻችንን እንድትረዱ ያስፈልጋል ማለት ነው። ገንዘብ አልጠየቅናችሁ፣ ምንም አልጠየቅናችሁ። ሹፌር ተገኝቷል። ጎንደር ድረስ እየነዳው ይዤላቸው ያለው የሚል ነዳጅም እዛው ነው ምን ሞላላችሁ። አዲስ አበባ ላይ ነዳጅ ዘጭ አድርገን ነው የምንሞላው እና ዲኮራገን ክላክስ እያደረግን ነው ወደ ጎንደር ይህንን መኪና ይዘን የምንሄደው ማለት ነው። ደስ ሲበላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ብራችሁ መሬት አልወደቀም። አልዋሉም አላደሩም። አዲስ አበባ መጡ፣ አልዋሉም አላደሩም። ንብረቶቻቸውን ገዙ፣ አልዋሉም አላደሩም። ገዳም ገብቶ ደግሞ አሁን ያንን የጎደላቸውን በሙሉ ያሟላሉ። ጸሎት ብቻ ነው ከዚህ በኋላ በቃ ጸሎት ብቻ። ስማና አምላክ ነው መድኃኒነ እያሉ በቃ መጸለይ፣ ወደ እግዚአብሔር መጸለይ። ምን እንበላ ይሆን ምን ጠጣ ይሆን የለም፣ ይበርደናል ምናምን የለም። በቃ እድሜ ለእናንተ እግዚአብሔር ይስጣችሁ፣ ባወጣችሁት ይተካላችሁ። ይተካል፣ የምትሰጡት አያሳጣችሁ። እኔን ደግሞ አኮራችሁ ይሆነ እኔ ዲል እንዳኮራችሁ ልነግራችሁ አኮራችሁ። እኔ በዚሁም ደግሞ ማረጋገጫ ተገኝቷል። የሚጠላኝ እንደሌለ ውሸቱን እንደሆነ ስለመጣበት ጓ ስለምልበት እንጂ ምንም ወደ ረሃ እንደሆነ አይታል።
በጣም ይሄ የሚያሳየው ይሄንን። ስለዚህ አገልጋዮች፣ ሌሎቻችሁም አገልጋዮች በቃ እንደዚህ አትልሞስሞሱ። ራሳችሁን ሆናችሁ ቅረቡ። የራሳችሁን መገለጫ ይዛችሁ ቅረቡ። እኔ አምላኬን ለማስደሰት ሰው ተቀየመ አልተቀየመ እነግረዋለሁ። ተተቀበለ ይቀበላል፣ ካልተቀበለ ይልህ አገበ በቃ አንፈልግም፣ 5 ሳንቲም አንፈልግም 0.5 ሳንቲም አንፈልግም ብለን በቃም ብለን ይህንን ልታውቁ አድማጭ ተመልካች በቃ አንፈልግም። ስለዚህ ሁላችሁ ከካህናት እናመሰግናለን፣ ከመነኮሳት እናመሰግናለን። ኦሃዮ እነ ቀሲስ ያሬድ ገብረመድህን እና ልጆቻቸው ከዳላስ እነ አባ ተክለ ሃይማኖት እነ ማመን የሚባሉ መነኮሳት ከሲያትል እነ ቀሲስ ወንደሰን የባታ ማርያም አስተዳዳሪ፣ ሌሎችም ወንድሞች አባቶች በቃ እንደዚህ ነው የሚያስፈልግ። ተረባረብን፣ ኦርቶዶክሳዊነታችንን አስመሰከርን። ከምዕመናኖቿ በስተቀር ምንም የላትም፣ የሚደርስላት የላትም። ሙስሊሞቹ አረቦቹ ይደርሱላቸዋል፣ ፕሮቴስታንቶቹ ምዕራባውያን ይደርሱላቸዋል፣ ካቶሊኮቹ ሮሞች ይደርሱላቸዋል። ኦርቶዶክስ የላትም ምንም። ከምዕመናኖቿ እንጨት ሻጭ፣ ቅጠል በጣሽ፣ ፓርኪንግ ጠባቂ፣ ዶክተሩ ምናምኑ ካልሆነ በስተቀር የለም። ስለዚህ ኦርቶዶክሳውያን ህብረታችን የታየበት ቀሻቢ የሌለበት እንዲህ አይነት ስራ ነው የሰራ ነው። ይሄ መቀጠል አለበት። ይሄ የሆነው ደግሞ ሚዲያው ስላለ፣ እኔ ስላለው፣ ቴክኒሽያኑ ስላለ ነው። ይሄ ሚዲያ ደግሞ መቀጠል አለበት። እንሰራለን ማለት ነው። ቤተክርስቲያን በምን ይሰራል? ገጠር ያሉትን ለምሳሌ በምን እንርዳ? እሱን ከሚቀጥለው ሳምንት ጀምሮ እናያለን። የዛሬ 2 ዓመት አካባቢ ትዝ ይላችሁ እንደሆነ እኔና መምህር አማኑኤል ገብተን ነበረ ቲክቶክ እና 7 ቤተክርስቲያንን ገጠር ለመስራት የሚባል ደቡብ ያለ ልጅ እሱን አጥንተን ጣል ብለን በሳር ቤተክርስቲያን ያሉ በምን ያሉ እነሱን ለመርዳት አቋቁመን ነበር። ማህበር ነገር ዝም ብሎ እና አንድ ሴትዮ ግን እመቤታችን ቤተክርስቲያን እዚህ ጀርመን ሀገር ያሉ እህታችን እሳቸው አንድ ቤተክርስቲያን ሙሉውን ሂሳቡን አውጥ ስንል 700,000 ከፍተኛው 700,000 ተብሎ እኔ ያደረግን። ምክንያቱም ማህበረሰቡ ወጣለን ይሄ ነው የሚያስፈልገን፣ ይሄን እናንተ ግዙልን ያለ አንድ ቤተክርስቲያን ለመስራት 700,000 ጊዜ ወንድሞች ከኔ ቀድሞ የነበሩ አሉ። በጣም ብዙም ቲክቶክ ላይ ከኔ ቀድሞ የሚያገለግሉ ግን ደግሞ ወዲያው እንዳልገባ ያደረገኝ ደግሞ ትምህርት ነበረ። ማስተርስ ትምህርት የተማርኩ ነበርና ሁለቱንም ማስተርስ እየተማርኩኝ ይሄ ደግሞ ቲክቶክ ላይ መግባት ደግሞ አልቻልኩም። ጊዜ በጣም የሚሻማብኝ ሆነና ልክ ቴሲሱን ጨርሼ ሰሚት ካረኩ በኋላ ግን በቃ ኦፊሻሊ ቲክቶክ ማገልገል እና ጀመርኩኝ። ሙሉ ጊዜ ሰጥቼ ማገልገል ጀመርኩኝ። ከስራ መልስ ሁሉ ጊዜ በቃ ባገኘው ታይም አገልግልና እንድገባ ያደረገኝ ምንድነው አብዛኛው ሰው አንደኛ ያለው እዛ ላይ ነው። ስለዚህ ዘመን መዋጀት አለብን። ሰው ባለበት ገብተን ማገልገል አለብን። ሁለተኛ ነገር ደግሞ መረጃዎችን አሁን ከፌስቡክ አሁን በጽሁፍ ነው የምታቀርበው። ይሄ ግን የቲክቶክ በጣም ቆንጆ የሆነው ቪዲዮ ከፍተህ መረጃዎችን፣ ማስረጃዎችን፣ መጻፍቶችን የማሳየት እድል አለው እና ከፌስቡክ የበለጠ ተደራሽነቱ ተአማኒነቱ ራሱ ከፍ የሚለው በቲክቶክ ነው። ለዛ ነው ወደዛ የገባሁት ነው ባጭሩ። ቲክቶክ ላይ በመግባቴ በላይ የተደሰትክበትና እንደው የተጸጸትክበት ነገር አለ? አዎ የምትደሰትበት ያው ብዙ ሰዎች በአጭር ጊዜ ውስጥ በፌስቡክ ላይ ከምታገለግለው ኢቭን አውደ ምሕረት ላይ አሁን ለምሳሌ ከምናገለግለው ይልቅ በጣም ተደራሽነቱ ስናስበው የሚበልጠው ያው የማህበራዊ ሚዲያው ነውና በዛ ተደራሽነት ሆኖ ሰው ስለ እምነቱ ማወቅ ሲጀምር አንተ ለአንድ ሰው መዳን ምክንያት ስትሆን ማየት ይሄ በጣም ደስ የሚያሰኝ ነገር ነው። የሚያሳዝን ነገር ደግሞ አለ። አንደኛ በሁለት ወገን ነው የሚያምታዝነው። አንደኛ የኛ ምእመን ለኛ ያለው መልከታ ምን በላ የማይመስለው ሰው አለ፣ ምን ጠጣ የማይመስለው ሰው አለ፣ ምን እንቀሳቀስ ራሱ የማይመስለው ሰው አለና በቃ ለመንፈሳዊ ሰው የሰጠው ቦታ በጣም በቀልም ያለ አድርጎ ነው የሰበቀ። በቃ ምንም ማንበላ ማንጣ መልአክ አድርጎን ነው የሚያስብና በጣም ትተታዝናለህ። ውጭ ወጥተህ ከቤተሰብህ ጋር ምናምን ነገር እንኳን መውጣት አትችልም። ወደ ውጭ ሰው በቃ ያሰበ በጣም ሪጅድ ሆኖ በቃ
እሱም ይወጣል እንደ ወደ ውጪ እነሱም ይበላሉ ይጠጣሉ እንዴ ብሎ ማሰብ ነገር ማለትና ልክ አለ ካፌም ሲያይ የመደነቅ ነገር አለ እንዴ እንደዚህም ነገር አለ እንዴ ብሎ የሚያስብ ሰው አለ። አየ በዚህ በጣም ታዝናለና ምዕመናችን አክቹአሊ ለመንፈሳዊ ሰው የሰጠውን ቦታ ነው የሚያሳየው። ግን ጥጉ በጣም ይከብዳል። ዳርቻው በጣም ከባድ ጽንፍ የሚሆንበት ነው። በአንድ በኩል ግን ያው መናፍቃን ደግሞ በጣም ጎበዝ የምትላቸው ቤተክርስቲያን አገልጋዮች ሲጠፉብን ስታይ እንዳየው ሚዲያ ላይ ደግሞ አንተም ሩቅ አይደለህም መርጌታ ነበርኩኝ፣ ዲያቆን ነበርኩኝ፣ እንደዚህ ነበርኩኝ፣ ቄስ ነበርኩኝ ያለ ከነጥምጣማችን ከነካባችን ሲሳለቁበት ሳይ ደግሞ ማዝንበት በዚህ ነው። በቲክቶክ መግባቴ በጣም ነው የምታዝነው። በጣም መነገጃ ስትሆን ቤተክርስቲያን ስታየው ልብን በጣም ይሰብራል። እቃና ግዕዝ እናውቃለን፣ መርጌታ ነበርን፣ የአብነት ትምህርቱን ዘልቀነዋል፣ በልተነዋል፣ እኛን የሚገዳደር የለም ብለው ከነቆዋ ከነጥምጣሟ ከነክብሯ ላይ ሲሳለቁበት ስታይ በጣም ትንሽ ቲክቶክ እንድታዝንበት ያደርጋል። በቃ ሁሉም መምህር ሆኑ ስታይ፣ ሁሉም ፈትፋች፣ ሁሉም ነገር አዋቂ፣ ሁሉም ሰው ተንታኝ፣ ሁሉም ነገር ላይ ሪአክት ስታደርግ ይሄ ትንሽ ያው የቲክቶክ ፕላትፎርም የሚያሳዝነው ነጥብ እዚህ ጋር ነው። ሁላችንም በልካችን